ሰላም የሳም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን የሚሆነው በቀላሉ ስልካችሁን ብቻ በመጠቀም እንዴት ዩቲዩብ መጀመር እንደምትችሉ የማሳያችሁ ይሆናል። ወይም ዴስክቶፕ ብቻ ያላችሁ ሰዎች ልትኖሩ ትችላላችሁ፣ ስልክ ብቻ ያላችሁ ሰዎች ልትኖሩ ትችላላችሁ። ሁለቱም ደግሞ አንድ ላይ ካላችሁ የበለጠ በጣም ቤስት ይሆንላችኋል ማለት ነው። ስለዚህ ሁለቱ አንድ ላይ ካላችሁ የበለጠ በጣም ጥሩ ነው። በስልካችሁ ትቀርጻላችሁ፣ በኮምፒውተራችሁ ኤዲት ታደርጋላችሁ ማለት ነው። ስልክ ብቻ ላላችሁ ሰዎች ደግሞ ስልካችሁን ብቻ በመጠቀም እንዴት እየቀረጻችሁ እንዴት እንደምትለቁና በስልካችሁ እንዴት ታምብኔል እንደምትሰሩ ቪዲዮ ኤዲት እንደምታደርጉ የማሳያችሁ ይሆናል። በኮምፒውተር ብቻ ደግሞ ላላችሁ ሰዎች በኮምፒውተራችሁ ብቻ እንዴት መቅረጽ እንደምትችሉ የምነግራችሁ ይሆናል። አሁን ለምሳሌ እኔ ስልክ የለኝም፣ በኮምፒውተሬ ብቻ ነው እየሰራሁኝ ያለሁት። ስለዚህ በኮምፒውተሬ ሰልፊ ካሜራ ነው አሁን እየቀረጽኩላችሁ የሚገኘው። በኮምፒውተሬ ሰልፊ ካሜራ ምን ተጠቅሜያለሁ? ሪንግ ላይት ያስፈልጋችኋል። ሪንግ ላይት ከሌላችሁ ደግሞ በቤታችሁ በቀላሉ አምፖልና አልሙኒየምን በመጠቀም መስራት ትችላላችሁ። ስለሱም ተጨማሪ ሌላ ቪዲዮ መሰራላችሁ ይሆናል። ስለዚህ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ በማድረግ አበረታቱኝ። ይሄን ቪዲዮ እያያችሁ ያላችሁ ሰዎች ፕሊዝ ሰብስክራይብ ሳታርጉ ቻናሉን እንዳታልፉ። ስለዚህ የደውል ምልክቷንም ኦን ላይ አድርጓት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ከቀረጸ በኋላ እንዴት አድርጌ ኤዲት ላድርግ የሚለው በጣም የአብዛኛው ሰው ችግር ነው። ስለዚህ እንዴት በቀላሉ ኤዲት የምታደርጉበትን አፕ የማሳያችሁ ይሆናል። እሱም በስልካችሁ ብቻ በቀላሉ እንዴት ኤዲት እንደምታደርጉ የማሳያችሁ ይሆናል። ስለሱ ደግሞ ተጨማሪ ቪዲዮ ሰራላችኋለሁ። አፕሊኬሽኑ ምን ይባላል? ካፕከት ይባላል። ካፕከትን በመጠቀም በቀላሉ ቪዲዮአችሁን ኤዲት ማድረግ ትችላላችሁ። ከሁሉም አሁን አዶቤ ፎቶሾፕ ምናምን ይባሉ አሉ፣ የተለያዩ ኤዲት ማድረጊያ አፖች አሉ። ከነሱ የበለጠ በጣም ሲምፕል ነው። ስለዚህ ካፕከትን በመጠቀም በቀላሉ ኤዲት ማድረግ ትችላላችሁ። ከዛ በመቀጠል ደግሞ በሁለተኛነት ያመጣውላችሁ ፒክስል ላብ ምንድነው ካላችሁኝ፣ ፒክስል ላብ የዩቲዩብ ታምብኔል የምትሰሩበት የዩቲዩብ የተለያዩ ሎጎዎችን የተለያዩ ነገሮችን እንደዚህ ሎጎ የተለያዩ የዩቲዩብ ታምብኔል መስራት የምትፈልጉ ከሆነ ግዴታ ምንም መጠቀም አለባችሁ? ፒክስል ላብን መጠቀም አለባችሁ። ፒክስል ላብን በስልካችሁ ጭናችሁ እንደፈለጋችሁ የተለያዩ የዩቲዩብ ታምብኔሎችን መስራት ትችላላችሁ ማለት ነው። ስለዚህ ሁለቱ አፕሊኬሽኖች በጣም ቤስት የሆኑ አፕሊኬሽኖች ናቸው። ስለዚህ ሁለቱን እኔ ሪኮመንድ አደርጋችኋለሁ። ስለዚህ ከዛ በበለጠ ደግሞ እኔ ቅድም ያልኳችሁን ስልክ አስፈላጊ ነገር ነው። ከሱ ጋር ደግሞ ይሄንን ለመስራት ኢንተርኔት በጣም ያስፈልጋችኋል። ስለዚህ እነሱን ታሳቢ በማድረግ ዩቲዩብ በቀላሉ መጀመር ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ የተለያዩ ለዩቲዩብ የሚያስፈልጉ እቃዎች አሉ። ለምሳሌ ማይክ ማግኘት የማትችሉ ከሆነ ደግሞ በኤርፎናችሁ በሚገኝ እዚህ ጋር የምታወሩበት በኤርፎናችሁ በምታወሩበት እዚህ ጋር በስፒከር አለው፣ እሱን በመጠቀም ማውራት ትችላላችሁ። ከዛ በመቀጠል ደግሞ ስልካችሁን በመጠቀም አገናኝታችሁ በድምጻችሁን በስልካችሁ በመግዳት በስክሪኑንም በመቅረጽ እንትን ማለት ማገናኘት ትችላላችሁ። ድምጽና ምስሉን ኤዲት ማድረግ ትችላላችሁ። እንደዛ ማድረጋችሁ መጠቀም ትችላላችሁ። ስለዚህ እነዚህ ነገሮች ማሟላት አለባችሁ። ይሄንን ካሟላችሁ በኋላ በስነ ስርዓት ዩቲዩብ መጀመር ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ጠቃሚ ቪዲዮዎች እንድሰራ እንዲደርሳችሁም ከፈለጋችሁ ቻናሉን ሰብስክራይብ ቪዲዮንም ላይክ በማድረግ አበረታቱኝ። ጋይስ የዛሬው ቪዲዮአችን ይህንን ይመስል ነበረ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቻው።